የነዋይ ደበበ ዜማዎች። ነዋይ ደበበ በአልበም ከሰራቸው ስራዎች ውስጥ 12ቱ በስተቀር በሙሉ በራሱ በነዋይ የተደረሱ ናቸው። አብዛኛዎቹ ድርሰቶች ዜማቸው የነጠሩ ለዜማ ማሟያነትና ማስረዘሚያነት ብቻ የተካተቱ ሳይሆን ይልቁንም የአድማጭን ጆሮ እስከ መጨረሻው ድረስ በስስት ሰቅዘው የሚይዙ እንዲሆኑ በስሜት የተደረሱ ናቸው። የዜማዎቹ መነሻ ወይም ኢንሰፕሽን በብዙ መመንዘር የሚችሉ ለአንድ ሙዚቃ ሳይሆን ለአንድ አልበም ሁሉ ሊበቁ ወይም ሊመነዘሩ የሚችሉ ዜማዎች እንደሆኑ ብዙ የሙዚቃ ባለሙያዎች ይስማማሉ። አጫጭሮቹ ሙዚቃዎችም ቢሆኑ ዜማዎቻቸው ውብ ናቸው። አሜን፣ ያለፍኩ እንደሆን ባንቺው መንደር፣ ጨረቃ፣ ደሃናት ወዘተ። ዜማዎቹን በተመለከተ ነዋይ ራሱ የተለየ ምክንያት ከሌለው በስተቀር በአብዛኛው የሀገራችን ቅኝት በሆነው ትዝታ ሜጀር ላይ የተሰሩ ይበዙበታል። ምክንያቱም ግን ራሱ ሲናገር ወይም የሀገራችን ሙዚቃ ሀያሲያን ሲተነትኑት ለመስማት አልታደልንም። ነዋይ ሀገሩን እንደመውደዱ ሀገርኛ የሚባሉ ሁሉንም ቅኝቶች አብዝቶ ወይም ቀላቅሎ ቢጫወት መልካም ነበር የሚሉ ባለሙያዎች ቁጥራቸው ጥቂት አይደለም። አንቺ ሆዬ፣ አምባሰልና ባቲን ጨምሮ ውጭ ሀገራትም ለ17 ዓመታት እንደመቆየቱ የሙዚቃ ድምጫውም ሆነ የጆሮው ስልጣኔ አድጎ ወጣ ያሉ የውጭ ዜማዎችን ቢያንስ ለቅምሻ ያህል አለማካተቱን አድናቂዎቹ ያነሳሉ። ነገር ግን እንደ ድክመት አያዩትም። ከነፈገን ይልቅ የለገሰን ይበልጣል፣ ገና ነው ደግሞ አቅም አለው ይሰራል በማለት ተስፋ ያደርጋሉ። አንድ ሰው ደግሞ አንድ ነው። የመረጠውን ጠብቆ እናም በየጊዜው እርሱኑ እያሻሻለው ከመጣና ከተካነው እዛም ረግጦ ሁሉንም ነካክቶ የላቀ ሥራ ማበርከት ካለመቻል አንዱን ማሳመር ሳይሻል ይቀራል። ጉድ ፎር ኦል ቤስት ፎር ነቲንግ እንዲሉ ፈረንጆቹ አንዱን ስልት አድምቶ መጫወት ይቻላል ለማለት ሲፈልጉ አድናቂዎቹ። ይልቅስ አሁን ግን ከአልበም ከራቀ የአንድ ጎረምሳ ዕድሜ ሲሞላው የመጨረሻው አልበሙ እንደ ቀልድ 20 ዓመታትን ሲደፍን አድናቂዎቹ ቅሬታቸውን መግለጽ ጀምረዋል። በራሱ የተቀነቀኑትም ሆነ ለወዳጆቹ የለገሳቸው ሥራዎች ግን አሁንም ተወዳጅ ስለሆኑና ስለሚደመጡ ዓመታቱ ትዝ አይላቸውም አድናቂዎቹ። እኛ ግን እንጠይቃለን፣ ነዋይ እባክህ ዘመኑን የሚመጥን አልበም ጀባ በለን እንላለን። 20 ዓመታት በጣም ረጅም ነው። የመጀመሪያዎቹን ዓመታት በየዓመቱ በተከታታይ ነበር አልበም የሠራው። 1977፣ 78፣ 79 አሁን ላይ ያ ወኔ የት ሄደ ነው ጥያቄው የአድናቂዎቹ። ዜማዎቹን በመጠኑ ዘለግ ብለን እንያቸው። በጥልቀት የዜማ ቤቶቹን፣ ቅኝቶቹን፣ አካሄዳቸውን፣ የድርሰቱን መነሻ ሐሳብ ከግጥም ከቅንብርና ከእርሱ ያዛዘም ጋር ያላቸውን ውህደት በባለሙያ መነጽር እንፈትሽ ካልን አንዱ ሙዚቃ ብቻ ባህር ነው፣ ጊዜ ይወስዳል። ለምሳሌ በራሱ የተቀነቀኑትን ምን ሰራው ለሀገሬ፣ የክብሬ መመኪያ፣ ደሃናት፣ አሜን፣ ኢትዮጵያ፣ አገሬን አረሳምን ለየብቻ ብንፈትሽ በብዙ የሚመነዘሩ ትንታኔዎችን መስጠት እንችል ነበር። በራሳቸው ቱባ ናቸው፣ በራሳቸው አገር ናቸው፣ በራሳቸው አህጉር ናቸው፣ በራሳቸው ዓለማት። ግን ወደፊት እያንዳንዱን ድርሰት በብዙ መነጽር ወይም ፖይንት ኦፍ ቪው እናያለን። ዕድሜ ይስጠን። ለዛሬ ግን ቅንብሮቹን፣ ዜማዎቹን ጠቅለል አድርገን እንመልከት። አጫጭር ማስጨፈሪያ ዜማዎችን አብዝቶ ይጠቀማል። ነዋይ በሙዚቃዎቹ መጨረሻ ላይ እነዚህን ማስጨፈሪያ አጫጭር ዜማዎች ያስገባል፣ በጣም ከጥቂቶቹ በስተቀር። በአብዛኛው ዋናውን ዜማ የሚያግዙ ናቸው። ወደ ኋላ ከምናነሳቸው ጥቂት ሙዚቃዎች ውጪ ምነው በበሩ ሳያናግሩ፣ ምነው በሩቁ እየናፈቁ፣ ደባብሽው ቀንሽው፣ ፍቅርዳ ዱብዳ፣ ነይ ነይ ከረሜላ፣ ሜታ ከረሜላ፣ ደስታ ከረሜላ፣ የኔ ከረሜላ፣ ጣፋጭ ከረሜላ ራሱ የሰራቸው ዜማዎች ለድምፁ በእጅጉ የተስማሙ ናቸው። ዜማውን ከግጥሙ መልእክት ጋር አጣጥሞ በሙሉ ስሜት ስለሚጫወታቸው ዜማና ግጥሞቹ በተናጠል የተሰሩ ሳይሆን አብረው በጋራ ከአርያም በተአምር የወረዱ ያህል የተጣጣሙ ናቸው። ከቆምኩበት ቦታ ቆሜ አንቺን አስባለሁ፣ ደሃናት፣ ምን ሰራሁ ለሀገሬ ለዚህ አብነት ማንሳት እንችላለን። ይህንን ስንል ግን ነዋይ የሌሎች ደራሲያንን ዜማ መጫወት አይችልም እያልን አይደለም። 12 ያህል የሌሎችን ዜማ ድርሰቶች ወስዶ ተጫውቶ አስደምሞናል። ለሌሎች የሰጣቸው ዜማዎችም እንዲሁ የተዋጣለት ዜማ ደራሲ መሆኑን አስመስክረዋል። በትልቁ ብዙ ሙዚቃ የሰጣት ለቀድሞ እጮኛው ለአስቴር ከበደ ነው። ብቸኛ አልበሟ ላይ አብዛኛውን ሥራዎች የሰጣት ነዋይ ነው።
ለረጅም ዓመታት ሙዚቃ አቁማ ራሱ ከአድማጮች ጋር እንዳጠፋ ያስደረጋት የነዋይ ድርሰቶች ናቸው። ከሁሉም ደግሞ ለአንጋፋው የሙዚቃ ንጉሥ ጥላሁን ገሰሰ ወገን አለኝ ብሎ የሰራለት ድርሰት የላቀ ሥራውና መታወሻው ነው። ልክ አርቲስት ሲራክ ታደሰ ሞት እንኳን ጨክኖ ወስዶ ከሚያስቀረው ምን አለ ደጋጉን ዳግመኛ ቢፈጥረው ብሎ እንደደረሰውና ዘወትር በጥላሁን ገሰሰ ዜማዎች እንደሚታሰብ ይህም ወገን አለኝ የሚለው የነዋይ ድርሰት በጥላሁን ገሰሰ ሲቀነቀን ነዋይ በጋሽ ጥላሁን ድምጽ ውስጥ ሕያው ሆኖ እንዲኖር አስችሎታል። ሁልጊዜም ይታወሳል። ለእያንዳንዱ ድምፃዊ ድርሰት ሲያዘጋጅ የእነርሱን የአዝያዝያም ስልት፣ የድምፅ እርቀን እና አገላለጽ በአግባቡ አጢኖ እንደሚሰራ የእርሱን ድርሰቶች ወስደው የሰሩ ድምፃውያን በአንድ ድምፅ ይመሰክራሉ። አየሁት ምኞቴ የሚለው የደረጀ ደገፋ ሙዚቃን ድምፃዊ ደረጀ ሲያነሳ ነዋይ ደበበ ሳይሰስት ለዘላለም የሚታወስበትን ስሜን ከመቃብር በላይ ያኖረ ሥራ ሰጠኝ በማለት ሁልጊዜ ያመሰግነዋል። የዜማዎቹ ምቶች በአብዛኛው ችክችካ ወይም 6/8 በጥቂቱ ሬጌ 3/4 እና ዙክ ወይም የአፍሪካ ምቶች የተካተቱበት ነው። ለዚህ ግን የእርሱ ብቻ ሳይሆን የሙዚቃ አቀናባሪዎቹም ሐሳብ ስለሚሆን የእርሱ ምርጫዎች ብቻ አድርጎ መውሰድ እና መሄስ አይቻልም። ነገር ግን የቅንብሩን የመጨረሻ የስምምነት ፊርማውን ነዋይ ራሱ ስለሚያኖር ምስጋናውንም ሆነ ወቀሳውን ይጋራል። እንቁናት፣ ገዳም የተሰኙት ሙዚቃዎቹ በሬጌ ስልት የተቀነቀኑ ሲሆን ቅምጥል፣ ፍቅር ታውቃለች፣ ፉት በይ ከጉንጬ፣ ሆያ ሆዬ የአፍሪካ ወይም የዙክ ስልተ ምት ያላቸው ዜማዎች ናቸው። በአልበም ከሰራቸው የዜማ ድርሰቶች ውስጥ የአበሻ ናት የምትለው የሙዚቃው አጋማሽ ላይ የስልተ ምት ሽግግር ታደርጋለች። ይህም በየጊዜው ፋሽን የነበረ ሲሆን ዜማው ቢረዝምም ውበቱን ጠብቆ ሽግግር ያደረገ በመሆኑ የተለየና ተወዳጅ ድርሰት ሆኗል። እሷ እንደፈቀደች የምትለው የመጨረሻ አልበሙ ላይ የተካተተችው ቀዝቀዝ ያለች ሙዚቃ ደግሞ እስካሁን ነዋይ ከሞከራቸው ቅኝቶች ውጪ ስትሆን በትዝታ ማይነር ቅኝት የተሰራች ናት። ይህችም ለነዋይ የመጀመሪያው ተወዳጅ ሙዚቃ ሳትሆን አትቀርም ይላሉ አድናቂዎቹ። እንደዚህ አይነት ዜማዎች ቢጨምር ግን መልካም ነው። ምክንያቱም ነዋይ ድምጹም ሆነ ልምዱ የላቁ ስለሆኑ የሚያምር እንዲሁም የተለዩ ጡመ ዜማዎችን ማግኘት እንችል ይሆናል። የሌሎችን ዜማዎች ውብ አድርጎ መጫወቱ ነዋይን ዜመኛ ያሰኘዋል። ድርሰቶች ከሁለት ደራሲያን ወስዶ ተጫውቷል። ከሞያ አባቱ ተስፋዬ ለማና ከተወዳጁ ዜማ ደራሲ አበበ መለሰ። ተደላድለሽ ተኝን ከአበበ መለሰ ለአብነት ማንሳት ይቻላል። ነዋይ ከስሜት የሚያወጡ ማስጨፈሪያዎችን አልፎ አልፎ በውብ ዜማዎቹ መሃል ያስገባል። ዋናዎቹ ዜማዎች ጥዑም ሆነው ሳለ አድማጭ በስሜት እየነሆለለ በመደነቅ ላይ ሳለ ሳይታሰብ እርሱ ላይ የተለመዱና የተወደዱ አልፎ አልፎ ግን ከተመስጦ የሚያወጡ ማስጨፈሪያዎች ያስገባል ይላሉ አድማጮቹ። ለምሳሌ አያያ፣ የበረሃው አውሎ ነፋስ፣ ለብ ለብ፣ ጥላ ይዤ ልከተልሽ፣ ልቤን